ኢትዮጵያ ከፍተኛ መጠን ያለው የውጭ ምንዛሪ ከመታወጣባቸው ነገሮች መካከል አንደኛው ለፓወር ሶርስ የምንጠቀምበት ትራንስፎርመር ልንል እንችላለን የሰብስቴሽን እነዚህ አይነት መሰረተ ልማቶች ናቸው ዛሬ ግን በኢትዮጵያ ታምርት ኤክስፖ ላይ ያያየው ያለሁት እኛም ሀገር ላይ ትራንስፎርመር እየተሰራ ከዛም ደግሞ ሰብስቴሽንም ደግሞ ኢንፍራስትራክቸር እየተሰራ ነው አሁን የምገኘው የኢትዮ ኢንጂነሪንግ ግሩፕ ቡት ላይ ሲሆን እስቲ ራሳችሁን መጀመሪያ አስተዋውቁ ኢትዮ ኢንጂነሪንግ ግሩፕ የልማት ድርጅት ሆኖ በሆልዲንግ ስር የሚገኝ በስሩ 7 ኢንዱስትሪዎችን የያዘ ግሩፕ ነው ከነዚህም ውስጥ በብረታ ብረት ዘርፉ ላይ እነዚህን የተለያዩ መለዋወጫዎች የማሽንና የመኪና መለዋወጫዎችን የሚያመርት ነው ሁለተኛው ደግሞ የፓወር ኢኩዊፕመንቶችን ተለያዩ እንዳልኩ ትራንስፎርመሮችን ኮምፓክቶችን ኬብልና ዋየሮችን ሞጆል ላይ የሚገኘው ማለት ነው እነሱን ያመርታል የፕላስቲክ ምርቶችን ደግሞ እዚሁ ገርጂ ላይ ኢትዮ ፕላስቲክ ኢንዱስትሪ የሚባለው የተለያዩ የፕላስቲክ ምርቶችን እናመርታለን አዳዲስ የወንበሮችን የስቴዲየም እና የባስ ወንበሮችን እንደ አዲስና ወንበርና ጠረጴዛዎችንም እንደ አዲስ አበባ ወደ የገባንበት ምርት ነው በተጨማሪም ደግሞ አዳማ እርሻ ኢንዱስትሪ ትራክተሮችን የትራክተር ተቀጽላዎችን ማረሻ መከስከሻዎችን እነሱ እናመርታለን ኮንስትራክሽን ምርቶችን ደግሞ የተለያዩ የኮንስትራክሽን ማሽነሪዎችን የሚያመርት ድርጅት ነው ማለት ነው ኢትዮጵያ ታምርት አንዱ ውስጥ ይዘቱ የአባቶቻችን ደም በላብ እንዲከበር የማድረግ ይሄ በደም የተከበረው ነፃነት ደግሞ በድህነት ምክንያት ተንበርክከን አሳልፈን እንዳንሰጥና ልጆቻችን በተደፈረች ወይ ሉዓላዊነቷ ባልተከበረ ወይ በድህነት ምክንያት በተናቀች ሀገር እንዳይኖሩ የማድረግ ኃላፊነት እና የአርበኝነት ተልዕኮ ይዘን ነው እየሰራን ያለነው ለዚህ ነፃነት ዛሬ ከናንተ ፊት ቆመን ካለም አደባባይ ቆመን እንድንናገር ያደረገን የናንተና የጥንት አባቶቻችን ጀግንነት መስዋዕትነት ስለሆነ ለከፈላችሁት ዋጋ ለነበራችሁ አስተዋጽኦ ኢትዮጵያ ቀና ብላ እንድትሄድ ላደረጋችሁት ሁሉ በኢንዱስትሪ ሚኒስቴር አጠቃላይ ሰራተኞችና በራሴ ስም ከፍ ያለ እውቅናና ምስጋና እንሰጣለን ከዚህ በላይ አናቆያችሁም በኢትዮጵያ ብቻ የተመረቱ ምርቶችን እንድታዩ በተዘጋጀው መድረክ ላይ አዳራሾች ላይ የተንቀሳቀሰን እናያለን የምርታችን ደረጃ በምን ሁኔታ ላይ እንደደረሰ እናያለን ለዚህ ሁሉ ግን መሰረቱ እናንተ ስለሆናችሁ ዛሬ እጃችሁ ነካክቶ ይሄንን ምርት ባያመርተው እንዲመረት ያደረጋችሁት እናንተ ስለሆናችሁ በድጋሚ አመሰግናለሁ አሁን ወደ ጉብኝቱ እንገባለን እስቲ ኢትዮጵያ ታምርትን አሁን አራተኛ አምስተኛ ቀን ላይ ነው አይደል ያለው ሰው እንዴት ነው አቀባበሉ ሰው እየመጣ ያየ ነው እየተመለከተ ነው እናንተስ ከሌላ ደግሞ ሰብሲዳይ ሊያረጉ ከሚችሉ ፓርትነር ልታረጉ ከሚችሉ ድርጅቶች ጋር ትውውቅ እንዴት ነው ትውውቁ ጥሩ ነው ለምሳሌ ጆይንት ቬንቸር የሚፈልጉ አብረው ሊሰሩ ከሚችሉ ድርጅቶች ጋር ያው የልምድ ልውጦችን ምኖችን እናደርጋለን ከዛ ውጪ ደግሞ አድራሻቸውን በመቀባበል አብረው እንዲሰሩ በንግግር ላይ ነው ያለነው ከስተመሩ ጎብኚውም ጥሩ ነው የሚሰጠን አስተያየቶች ይኖሩታል እነሱን ተቀብለን ለማሻሻልም ይሁን እንደገና እንደዚህ ከፍ ያለ ነገር ላይ በሰሩ የሚለውንም ለመስጣት እንትን ያለው በርቱ ብለናል በኢትዮጵያ እኔ በጣም ይሄ ገርሞኛል እኔ ሁሌ ትራንስፎርመር ሲባል ማስበው ከውጭ ነገር ላይ ነው ስለዚህ ትራንስፎርመር ትልቅ ፋብሪካ ከሆነ ያለው ሰፊ ፋብሪካ ነው ብዙ ዲማንድ የሚሸፍን ነው ከኢልፋ ጋር ነው ያው አብረን እንሰራው እሱ ላይ እሱ ነው በጣም
መልካም የስራ ጊዜ። እናመሰግናለን።